በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በከአባ ከንልማ ከነቡረ ቁልቁሉ ወከየቶክ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንድ አምላክ እናምናለን አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት፣ እስከዚህ ሰዓት ያደረሰን ያልተለየን ያከበረን የአባቶቻችን የቅዱሳን አምላክ የእኛም አምላክ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ክቡር አባታችን ቀሲስ አለማየሁ አማን የደብረ ሰላም ቅዱስ እግዚአብሔር አብ ቤተ ክርስቲያን የዚህ ታላቁ ገዳም የስብከተ ወንጌል ኃላፊ፣ ክቡር አባታችን ቀሲስ ምንችል የዚሁ የደብራችን አገልጋይ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ወንድሞቼ ዲያቆናት፣ እንዲሁም በጊዜ ወደዚህ ወደ ተራራማው ስፍራ ቃሉን ለመስማት ለመባረክ፣ ለመጽናናት የመጣችሁ አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በወደደን ከአሸናፊዎችን በላይ የሆነውን ይህንን ድንቅ የሆነ የክብር ስም በሰጠን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን ዋላችሁ? ኧረ ድምፃችሁ አይሰማም። እንደምን ቆያችሁ? እንደምን ስለዚህን ሰዓት ደረሳችሁ? ካለመኖር ወደ መኖር ከሞት ወደ ሕይወት አሸጋግሮ በትናንትናው የዕድሜ ዘመናችን ላይ ይህችን ዕለት ለንስሐ እንድትሆነን አድርጎ የሰጠን የአባቶቻችን አምላክ የእኛም አምላክ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። አትረሳምና አምላክን ያየንባት ድንቅ መስተዋታችን የአዲስ ኪዳን ኪሩብ የመስቀሉ ስር ያደራ ስጦታችን አምላክ ወላዲተ አምላክ ድንግል ማርያም ስሟ ለዘላለም የተመሰገነ ይሁንልን። እንዲሁም እነሱ በብዙ መስዋዕትነት ውስጥ እያለፉ ለእኛ ይህችን እምነት ለዚህ ሰዓት፣ ለዚች ጊዜ፣ ለዚህ ትውልድ ያስረከቡ ነቢያት አባቶቻችን፣ ሐዋርያት አባቶቻችን፣ ጻድቃን፣ ሰማዕታት፣ ቅዱሳን በሙሉ እንደየክብራቸው ስማቸው ለዘላለም የተመሰገነ ይሁንልን። እንግዲህ እግዚአብሔር አምላካችን ቢወድና ቢፈቅድ የሚያስተምረው እሱ ነው። እግዚአብሔር ካልፈቀደ መማርም ማስተማርም አይቻልምና በዚህ ዕለት የሚያስተምረን አምላካችን እግዚአብሔር ነው። እኔም ቆሜ እናንተን ተቀምጣችሁ ሁላችንንም በቃሉ እንዲባርከን እንዲያስተምረን መልካም የሆነውንና የድነትን መንገድ እንዲያሳየን አምላካዊ ፈቃዱ ይሆንልን። እንደገና በባርነት ቀንበር አትያዙ። እንደገና በባርነት ቀንበር አትያዙ። ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክቱ ምዕራፍ 5 ቁጥር 1 ላይ ያለውን ቃል መነሻ በማድረግ እንደ እግዚአብሔር ቸርነትና ምሕረት እንማማራለን። የራቀውን አቅርቦ የረቀቀውን አጉልቶ ሚስጥሩን ገልጦ እንዲያስተምረን አምላካዊ ፈቃዱ ይሆንልን። ኢረዴ ቢተኒ ዋንጆ ጭቡደን ሂንቀበሚና ዮካን ገርቡማ ዋንጆ ገርቡማቲን ሂንቀበሚና ከንጀሩ ቁልቁሉም ጳውሎስ ክርስቲያኖተ ወረ ገላትያቲፍ በሬሴ በቆናሸ ለኩፍሰ ተኮራ ካፍተኒ ይላልተን ከናርገተኒ ሰገሌም ኩኒ ኢጋ አከፌደፊ የመዋቀዮት መተ ዱሬ ከናን ከንበረኑ ተአጀቹ ኢጋ ሰገሊቸ ከንዱበቴ ቁልቁሉ ጳውሎስ ይላል አኩመ ሲለጀል ቀበረ ካሱፍ ያለት ቁልቁሉ ጳውሎሲቱ ዱበቴ ከንሊ ዱበቴፊስ ክርስቲያኖታ የሮሰነ ኬሰት ገላትያ ከንጀደምቱ ኬስ ከንጅራተኒፍ ገላትያን የሮ አማ ብየ ቱርክ ኬሰቲ ከናርገምቱ አከ የሮሰነቲ አርገሙ ባቱስ ብየ ቱርክ ኬሰቲ ከናርገምቱ ነጀቹ። እንግዲህ ገላትያ የምትባለው አውራጃ ነች ይላታል። እንግዲህ ከኛ ቀደም ብሎ ወረዳዎችን ነው ሰፋ ያለ ቦታን ከበር የሚያደርግ የሚይዝ ቦታ አውራጃ ተብሎ ይጠራልና በዛ ዘመን በመጠሪያ ስሟ ነው እቺ ገላትያ የተባለችውና ቅዱስ ጳውሎስ ከጉዞዎቹ ውስጥ በሁለቱ ጎራ ብሎ አስተምሮባቸዋል የሚለው
በአንደኛውና በሶስተኛው ጉዞዎቹ ጎራ ብሎ አስተምሮባቸዋል። በተለይ በመጀመሪያ ምንም በማያውቁበት ስለ ክርስትናው ምንም ባልተረዱበት በዚህ በ46ኛው ዓመተ ምህረት አካባቢ ወደዛ ሄዶ አስተምሮ ክርስቶስን እንዲያምኑ ክርስቶስን እንዲቀበሉ ነፃነትን እንዲያገኙ። ምክንያቱም መድኃኔዓለም ኢየሱስ ክርስቶስ ለወገኖቹ ነፃነትን ሊያስረክብ ሊያጎናጽፍ የመጣ አምላክ ስለመሆኑና በዚህ ነፃነት ውስጥም እንዲመላለሱ በባርነት በመጀመሪያ በኖሩበት የባርነት ጉዞ እንዳይጓዙ በደንብ አድርጎ አስተምሯቸዋል። ከዛም በኋላ በሶስተኛው ጉዞም እንደዚሁ ማለት ነው። እኛ ግን የምንመለከተው አሁን ለዛሬ እንዲሆነ በመጀመሪያው ጉዞ ሄዶ አስተምሯቸው መክሯቸው ብዙዎችን ወደ ክርስቶስ እንዲጠጉ ካደረጋቸው በኋላ እሱ ተመለሰ ነው የሚለው። የዛም ቦታ ተልእኮውን ጨርሶ ወደ ሌላው አቅጣጫ ደግሞ ወንጌልን ለማስተማር ተመለሰ። እሱ ሲመለስ ሌሎች መምህራን ደግሞ ወይም የአይሁድ መምህራን እንግዲህ እንደምናውቀው አይሁድ እስቲል ምንድነው የሚጠብቁት? ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ በሰራ ነው እጃችን በሰራችው ቤት ይወለዳል ብለው የሚጠብቁ ናቸውና ልዩ የሆነ ወግ ባህል አላቸው። ነገር ግን ከክርስቶስ የሚለያቸው ወግ ነው ይዘውት የነበሩት ማለት ነው። ስለዚህ እንደጀመሩት እስከ መጨረሻ ያልሄዱበት በጉዟቸው ብዙ ጊዜ ውድቀት የገጠማቸው ከክርስቶስ ሲለዩ የቆዩ ናቸው እነኚህ ሰዎች ማለት ነውና በእንደዚህ አይነት ሕይወት የቆዩ ናቸው። ታዲያ ቅዱስ ጳውሎስ ወደ እነሱ ሲሄድ ግን ለሌሎቹ ለመምህራኖቹ ሳይሆን ለማያውቁት ቃሉን ሲነግራቸው መምህራን የሆኑትማ የአይሁድ መምህራን የሆኑት ይከራከሩት ነበር። ነገር ግን ያላወቁት ክርስቶስን እንደ ክርስቶስነቱ ሲረዱት ብዙዎች ወደ ሕይወት መጥተዋል፣ ተለውጠዋል። በእንዲህ አይነት የሕይወትን መንገድ ካሳያቸው በኋላ ሌላውን ደግሞ ወደ ሌላ ቦታ ተልእኮውን ሊፈጽም ከዚያ ተመለሰ ይላል። ልክ ክርስቶስ ልጆቹን እንደሚጠብቅ ሁሉ እንዲሁ ደግሞ ዲያብሎስ ደግሞ የክርስቶስ የሆኑትን ለማሳሳት ቀን ከሌሊት እንደሚጥር ሁሉ እንደዚሁ ቅዱስ ጳውሎስ እውነተኛውን ዘር ዘርቶባቸው ከሄደ በኋላ የሐሰትን ዘር የሚዘሩ በባህል በወግ በልማድ የሚሄዱ የአይሁድ መምህራን ተነስተው ይከራከሯቸው ነበረ። እናንተ ወጋችንን ቀየራችሁ፣ ባህላችንን አጠፋችሁ። ይሄ ለራሱ ከሐዋርያት የሰማ እንጂ ከጌታ ያልተማረ ለራሱ ተገርዞ እናንተን አትገረዙ የሚል የሐሰት መምህር ነው በማለት በሱ ላይ ጥላቻን ቃሉን ደግሞ እንዳይቀበሉ ያደርጉ ጀመር ነው የሚለው። ከዛ በኋላ ይህንን በ48ኛው ዓመት አካባቢ ሲሰማ ነው እንግዲህ ይህችን መልእክት ጽፎ በቲቶ እጅ ለነሱ እንድትደርስ ያደረገው የሚለው። የትምህርቱ እንግዲህ የተጻፈበት ዓላማ ይህ ነው። ነገር ግን እንደገና በባርነት ቀንበር አትያዙ ኢጋ ቁልቁሉም ጳውሎስ ገረብየ ከነቲ ወካን ገረገላቲያቲ ኢመለ ኢሰተቆፋቲ ቢ ኢሰሰነፋቲን ጎሬ ኢሳን በርሲሴር ኢጋ ወንጌለ ክርስቶስ ኢሳኒፍ ለለቤ ደሜር ገሩ ከኑቲ በሩምሰ ኬኛ ባከቶሉት ከንካፍሉ ከንጀልቀባት ይጀቹ ጀልቀበ ናኖ በረ አፍተም ጃቲ ዳሎተ ክርስቶስ ይቦደ ይጀቹና ደሜ ዋየ ክርስቶስ ፈይሱማ ክርስቶስ ኢመሊ ስሪን ኢሳከተ ኤርገቲ ሂሜቲን በርሲሴቲን ደቢኤቲን ቦድ በርሲሶና አይሁዶተሞ ደቢኤኒ ወሬን አመነን አከገነን ታሲሱዳፍ ገረ ኢሳኒቲ ደቢኤን ገረ ኢሳኒቲ ዱፈኒ ኢስናዳ ኬኛ አደምሰ ኬኛ ኢመለ ኬኛ በለሱዳፍ ደምተን ኢኒ ሲምበርሲሴ ደቤኩን በርቶተራ በረቴ መሌ ኦፊፉ ጎፍታራ ሂምበረን ከንጀዱ በርኖታ አዳዳ ከኒሰት ኢሰሳ ከጅበን ሰገሊቸ ሳከጅበን ፊ አከንፉደን ከንታሲሱ በሩምሳ ከሲሳኒፍ ጀሉ ጀልቀበየቹ ከናፍ በርሲሶና አይሁዶተት ሞ አማ አራት ይጀቹ አንገ አራት ክርስቶስ መነ ሀርከ ኬኛ ሆንጀቴ ኬሰት ደለተ ጀለኒ ወሬን ኤገሪ ከናፍ ክርስቶስን አከይ ሲመነታ ሲሰንጀቱ ክርስቶስን እንዳይቀበሉ የተቀበሉትን መልካም ዘር ለማጠልሸት ይሰሩ ነበር። ይህንን ሲሰማ ቅዱስ ጳውሎስ ይህችን መልእክት ኢጋ ከነ የጉደገው
ቁልቁሉን ጳውሎስ ኤርጋትን በሬሱዳን ገረኢን መሳ ቲቶቲን ኢሳኒፍ ኤርጌ ጀቹudha maal jechuudhaan lammaffaa deebitanii waanjoo garbummaa jalatti hin seenina isin bilisa baataniittu kiristoosiidhaan bilisa baataniittu deebitanii waanjoo garbummaatiin akka hin qabamne jechuudhaan isaan gorse jechuudha መከራቸው። አዎ እንግዲህ አሁን እናንተ ነፃነትን አግኝታችኋል ይላቸዋል። አዎ ተመልሳችሁ ወደ ባርነት እንዳትገቡ አላቸው ነው የሚለን። እንግዲህ በዚህ በገላትያ 5:2 ላይ ስለ ግዝረት በተለይ ለአብርሃም አባታችን የተሰጠ ቃል ኪዳን ምልክት ነውና በአዲስ ኪዳን ደግሞ ጥምቀት ምልክት ሆኖ ያድነናል። ስለዚህ አንስቶ መገረዝ አለመገረዝ አይጠቅማችሁም፣ ዋናው የልብ መገረዝ ነው እያለ ይናገር ነበር። ይህንን ባህላችንን አጠፋ ብለው የተናገሩት ለዚህ ነው። እሱ ግን በልባችሁ ካላመናችሁ በቀር የሸነፈት መገረዝ ብቻ ዋጋ የለውም ነው ያላቸው። ይህንን ነው ያስተማራቸው የነበረው። በዚህ የተነሳ ይከሱት እንዲጠሉት የሚያደርጉት ነበር የሚለው። ስለዚህ ደጋግሞ በክርስቶስ ሞትና ትንሣኤ ነፃ የወጣችሁ ነፃ ትውልዶች ናችሁ፣ ዳግም በባርነት ቀንበር እንዳትያዙ ይላቸዋል። ደጋግሞ በዚች መልእክት ውስጥ ስለተናገረ የገላትያ መልእክት የነፃነት መልእክት በመባል ትታወቃለች። አዎ እንግዲህ ይህ ሰሞን ደግሞ ከባርነት ነፃ የተወጣበትን ዘመን የምናስታውስበት ነው። እንደምታስታውሱት በትናንትናው ዕለት ነቢየ እግዚአብሔር ሙሴ ሕዝቡን እየመራ ወደ ሚናፍቋት ወደ ተስፋይቱ ሀገር ሲመራ ሲጓዙ የነበረበትን እንዲሁም ደግሞ ታላቁን አለቃ ታላቁን መልአክ ቅዱስ ሚካኤልን እግዚአብሔር ልኮላቸው እግዚአብሔርም ሕዝቡን እየከለለ ቀን በደመና ሌሊት በእሳት አምድ በብርሃን እየመራ ከባርነት ምድር ወደ ነፃነት ምድር የወጣንበትን ቀን ሕዝበ እስራኤል የወጡበትን ቀን እኛ ደግሞ ከኃጢአት ከጨለማ ጉዞ ወደ ሕይወት የተመለስንበትን እናስባለን ማለት ነውና ይህንን ስናስታውሰው ውለናል በትናንትናው ዕለት። ዛሬም ቢሆን የሚራዱንን ለእኛ በመከራችን ጊዜ የሚላኩልንን ቅዱሳን መላእክት አእላፍ መላእክት ብለን አክብረናል። የእግዚአብሔር ልጆች የተዋህዶ ልጆች እኛ የተነገረንን መጽሐፍ ቅዱስ ያመለከተንን አባቶች በመጽሐፋቸው ያስቀመጡልንን እንጂ በከንቱ ተነስተን የምንጓዝ አይደለም። ለዚህ ነው ቅዱሳንን እያሰብን በበረከታቸው በጥበቃቸው እንድንጎበኝ እኛም ደግሞ እነሱን እያሰብን እንኖራለን። ለመሆኑ በባርነት ደግማችሁ አትያዙ ያላቸው ባርነት ምንድን ነው? ለባርነት ሰው እንዴት ሊዳረግ ይችላል? ያኔ የነበረው ባርነት ሌላ ነው። አሁን ያለው ባርነት ደግሞ ሌላ ነው። የእግዚአብሔር ልጆች አሁን ያለው ባርነት በኃጢአት ውስጥ መኖር ነው። ከቃል እግዚአብሔር ርቆ መኖር ነው። ይሄ ነው የጨለማ ሕይወት የሚባለው። ከዚህ ባርነት ነፃ የምንወጣው ወደ ቃል እግዚአብሔር ወደ ቤቱ ቃሉ ወደሚነገርበት ወደ ተራራው ስንመጣ ነው። ወደ ተራራው ስንጓዝ ነው። ይጋ ገርጉማናማ ከንዱሪቲን ቶኮሚት ገርጉማን ዱርቱሬ አከሲለሬፉ ካሱፍ ያለት የሙተው ከናማ ገሩ ጩቡ ጀላ አከመቲ በው አከቀም ኑቲ ሀገር ሲሰጀቹ ከናም ገርጉማናም አማ ዮካን ሀረጅሩ ኩን ሰገለ ዋቀዮቲራ ፈጋተኒ ዋቀዮቲ አለጅራቹ ጀቹ ገርጉማን። ስለዚህ ከዚህ የጨለማ ሕይወት ልንወጣ እንደሚገባ ነው ዛሬ ላለነው ለአዲስ ኪዳን ክርስቲያኖች የሚገባን ማለት ነው። እና እንደገና በባርነት ቀንበር አትያዙ ሲል እንደገና በኃጢአት መንገድ አትያዙ። እኔ አገልጋይ ነበሩ እኔ እንዲህ ነበርኩ ማለት አይጠቅምም። በነበሩበት ሕይወት መቀጠል ነው እንጂ እያለ ነው የሚነግረን። ብዙ ጊዜ ቃሉ ይነገረናል፣ እኛም እንጀምረዋለን። ነገር ግን መጨረሱ ነው ትልቁ ፈተና የሚሆንብን።
እንድንጨርሰው ሆነን እንድንኖረው እንዲሁም መስለን እንድንኖረው ሳይሆን ሆነን እንድንኖረው ይገባል። እና ባርነት ምንድን ነው ስንል ሰው ለማይወደው ነገር፣ ሰው ለማይፈልገው ነገር በግድ መገዛት ማለት ነው። እስራኤላውያን እየተገፉ እየተጨነቁ ነበር በግብፅ ምድር ይኖሩ የነበሩት። እግዚአብሔር ግን ሙሴን ላከላቸው። ታላቁ እረኛ ሙሴ እየመራ ከባርነት ምድር በረሃውን አቋርጠው ወደ ተስፋይቱ ምድር እንዲሄዱ ታላቅ ሚና የነበረው ሰው ነው። በእርግጥ በኢያሱ አማካይነት እዛች ምድር ቢደርሱ ማለት ነው። ስለዚህ ባርነት ለማይፈልጉት ነገር በግድ ተገዝቶ መኖር ማለት ነው። ሌላው ሰው እንዴት በባርነት ሊያዝ ይችላል የሚለውን ከእኛም ሕይወት ጋር አገናኝተን እንማማረዋለን እግዚአብሔር ቢረዳ። ሰው እንዴት ወደ ባርነት ሊገባ ይችላል ስንል አንደኛ በገንዘብ ሲገዛ። በብሉይ ኪዳን ዘመን ሰዎች በገንዘብ ይገዙ ነበረ። እስከ አዲስ ኪዳን ዘመንም ድረስ ይህ ነገር ቀጥሎ ቆይቶ ነበር። አሁንም እንግዲህ ሲስተሙን ቢቀይርም ማለት ነው። ስለዚህ ሰው በገንዘብ ሲገዛ ወደ ባርነት ይገባል። በዚህ በዘሌዋውያን 12:42 ላይ ጀምራችሁ ከግብፅ ምድር ያወጣኋችሁ ባሪያዎች ናችሁና እንደገና እንደ ባሪያዎች አትሸጡ ይላል። አውጥቻችኋለሁ ከዛ ከኃጢአት ምድር ከዛ ከበደል ምድር አውጥቻችኋለሁና እንደገና አትሸጡ ይላቸው ነበር። እግዚአብሔር ለዛን ዘመን ለነበሩት ሕዝበ እስራኤል ይናገራቸው ነበር። ዛሬ ደግሞ ተጠርታችሁ ክርስቶስን ምናልባትም ሳናውቅም በልጅነት ይሁን በ40 እና በ80 በአባቶቻችን ምክንያት የደረሰንን ሕይወት ያየነውን ብርሃን ጥለን ወደኋላ ልንመለስ አይገባል።